የገረመኝ ነገር ማለት ነው ታረቁ ደስ ይላል ጥሩ ነው ይታረቁ በጣም የገረመኝ ነው ነገር ልንገራችሁ አንደኛ ሲጣሉ እንደ ህዝብ ነው የተጣሉት ሲታረቁ እንደ ግለሰብ ነው የታረቁት ሲጣሉ ህወሓት ምን አለ የትግራይ ህዝብ ልጣፉ ነው ማንነትንም ያጠፋ ሃይማኖትንም ያጠፋ ቤተክርስቲያንም ያበርናል ውጣ ቀሰቀሰው ወጣ መንግስት እዚህ ጋር ምን አለ 27 ዓመት እንዲሳሰቃይ የነበረው የቀንጅቡ ሊበላ ነው ባንዳው ውጣ ወጣ ከዛ ህዝብ ለህዝብ ተላለቁ ማለት ነው ሲታረቁ ሁለታቸው በሻይ ብርጭቆ ተጣልተው የነበረ ነው የሚመስለው አብይና አዎ ተገናስ ችግር የለውም እኮ ብለው ጨረሱት ማለት ነው እሺ ሲታረቁ ህወሓት አምስት ልጅ የሞተባቸው እናቶች አካላቸው የጎደለ ወጣቶች ስነ ልቦናቸው የተጎዳ ታዳጊዎች ለንታረቅ ነው ምን ታስባላችሁ ብለዋቸዋል የኔም ቤት አንተ ዱላ ያለ መሳሪያ ማማሳ የሚዛችሁ ውጡ ምናምን ሲባል መንግስት አመት ሙሉ ሲቀሰቅስ ሰምተሻላ ጦርነት ሰምተሻላ ለንታረቅ ነው ምን ታስባላችሁ ሲባል ሰምተሻል አዎ ለምን መሰላችሁ ህዝብ እንዲታረቅ አይፈልጉም ለምን ለነገ ለሌላ ጸብ ይፈልጉታል ለሌላ ጊዜ ስለምትፈልግ ትቀመጣለና ተጠባባቂ ነህ እኔ አሁን አንድ ስጋት አለ ለምሳሌ ሲታረቁ አይታችኋቸው በዚህ በኩል ለምሳሌ በዚህ በኩል 3 የህወሓት ባለስልጣኖች አሉ በዚህ በኩል 3 የመንግስት ባለስልጣኖች አሉ መሃል ላይ አንዲት ቀይት ቆንጆዬ ሴት አለች እዩት ድጋሚ ፎቶውን እሺ አሁን በሷ ቢጣልስ ብዬ ፈራ ድጋሚ ጠራው ተጣለ ያን ገበናን ተረከለ ቢገደው እኔማ እንዲነቀጨባቸዋለሁ ሲታረቁ በጣም ሁለቱም ከተናገሩት የገረመኝ ነገር ልገራችሁ መንግስት ምን አለ እኛ ህወሓትን የማጥፋት አላማ የለንም እና ህዝቡን ነው ዶክተር ደብረጽዮን ምን እንዳሰታችታል ዶክተር አብይን ይቅርታ መጠየቅ ፈልጋለሁ እንዴ ዶክተር አብይ በእውነት ይቅርታ የምጠይቀው እኔ እኮ አልሰማው በጦርነቱ ወንድማቸው ሞተ እንዴ እህታቸው ሞተች እንዴ አባታቸው ሞተ ነው ወይስ እንደውኛ ሳንሰማ አካላቸው ጎደለ እንዴ እኮ አልሰማንም ለኛ በለው ጦር ሜዳ ላይ ነው ጠፍቶ ሳንጠይቃቸው ይቅርታ ልጠይቅ የሚገባው እኮ የአማራን ህዝብ ነው መንግስትም ይቅርታ መጠየቅ ካለበት የትግራይን ህዝብ እንጂ ህወሓትን አይደለም ሁለት ወጣቶች ተሰብስበው ቁማር ይጫወታሉ ፖሊስ ሄደና ተረሰው ጣቢያ ምን አጠፋን ቁማር ወንጀል መሆኑን አታውቅም ታዲያ ቁማር ወንጀል ከሆነ እኛስ በብር ነው በ1 ሚሊዮን ወጣት የቆመሩትን ሁለቱም ፓርቲዎች አታስርም ከዛ የወዳጅነት አደባባይ ላይ ድግስ ደገሱ አይታችሁታል እኔ እኮ የወዳጅነት አደባባይ ላይ እንደዛ አሸብርቆ ምናምን ሳይው አትሌቶች አሸንፈው መጥተው ነበር ይመስላል በእውነት አይ አትሌቶች አሸንፈው መጥተው አቃባሊ ይደረግላቸው እኔ አትሌቱን እየጠበቅኩ ነው በቃ ጌችና ቢ አሪመቶ እኔ የእውነት ድንግጫለሁ በእውነት ከዛ ተጌታቸው ምን አሉ ዶክተር አብይ ለወሰዷቸው ድፍረት የተሞላባቸው ውሳኔዎች ላደንቃቸው እወዳለሁ ተደናነቁ አይግልጽ አተኳኳሳቸው ጥሩ ነው በጣም ጥሩ ነው እኔ እኮ ይላል ለታረቃቸው አለ ይገርም ቆይ መጀመሪያ የት ሄዳቸዋል የመጨረሻ እኮ ማለት ነው የመጨረሻ እኮ ፓጋን እኮ ናቸው ሁለቱም የመጨረሻ ሃይማኖት የሌላቸው ፓጋን እኮ ናቸው ፓርቲዎቹ የመጨረሻ ያ ሁሉ የሃይማኖት አባት ተሰብስቦ ታዋቂ ሰው ሳይቀር ተሰብስቦ ታራቁ ወሰደው የት ሄዳል የሚገርማችሁ ህንድ ውስጥ
ነጭ አይጦች የሚያመልኩ ሃይማኖተኞች አሉ። የእውነት አይጦቹን እንዴት እንደሚያመልኳቸው ልነግራችሁ አልችልም። እነሱ አንድ ቀን ምግብ ካልበሉ ጾም ይጾማሉ። አይ በቃ የሆነ ነገር አስከፍተናቸዋል ብለው ማለት ነው። አይጥ የሚያመልክ ሰው እንኳን ማለት ነው ላይጥ ይገዛል። እነዛ ሁሉ አባቶች መስቀል ይዘው ሸሆች እንደዚህ ሁለት እጃቸውን ይዘው እየተለመኑ የት ሄዳቸዋል?